እንደዚህ አድርገን ቤት ለማዋል ደግሞ የሆነ መዘነጥ መፈለግን ሁልጊዜ ስለምረሳው እናድዳለሁ አውጥቼ ካላደርኩኝ። ፀጉሬም ይመስላል ግን የራሱ ጉዳይ። ወጥሮ ማስያዝ እንዴት እንደመለጠኝ አሁን ፀጉሬ እየተመለሰ ነው። ሰው ኮምፕሌን አላረግም ስለመንጨባረር። የምር የእውነት ቤት እንደሚውል ሰው ሊሆን ብያለሁኝ። እና ቤት መዋል ማለት እኮ ግን ጋይዝ መዝረክረክ አይደለም። ባይዘው ማለት መዘመጥ አይጠበቅባችሁም። ግን ደግሞ ሁልጊዜ ቤት ለሚውል ሰው ቤት እንደሚውል ሰው ብቻ አክት አድርገን ካላችሁ መቼ ነው ራሳችሁ የምንጠብቁት? ነው ትልቁ ጥያቄ እንጂ ችግር የለውም እኮ መዝረክረክማ ቀላል ነው። ግን መቼ ነው ዛሬ ሰነፍ ነው እንጂ ማለት ነው። መጀመሪያ የማደርገው ነገር አልጋኝ ነው ማለት ነው። ባይዘው በጣም ነው የሚጨንቀኝ። በጣም ሳይነት እንደዚህ ሲሆን ኤኒዌይስ ደግሞ ተገባኝ በጣም ነው የሚያስጠላኝ ማለት ነው። ግን መዘረክረኩ ደግሞ በጣም ነው የሚረብሽ። ድሮ ግን የማይገባኝ ነገር ማለት ነው ልንገራችሁ። ድሮ ቤተሰቦቻችን እናቴ ምናምን እንደዚህ ነበር የምታደርገው። ምንድን ነው አሁን ይሄ ለምን እንዳለ ተነስቶ አይራገም? እንደዚህ አድርገው በዚህ ያገላበጡ መግረፍ እግዚአብሔር እንደዛ ነበር የሚያደርጉት። ለምንድን ነው? ኤኒዌይስ እንደዚህ ማለት ነው። በጣም የሚያስቀኝ እኔ ከተሳሳትኩ ንገሩኝ። ግን በጣም እርግጠኛ ሀበሻ ቤት ሁልጊዜ ያለ ነገር ነው። የኮራ የደራ እንትን ቢኖራችሁም ክሎዚት ቢኖራችሁም የሆነች ወንበር አለች። እነዚህ ልብሶች ሰብስባ የምትይዝ ከክሎዚቱ ውጭ ለምን እንደሚቀመጡ እኔ ራሱ አላቅም። ግን በቃ የሆነ ወንበር ላይ ቁጭ እናደርጋችኋለን ሰብስበን ኮተት። ከዛ ሰው ቢጠይቀኝ ራሱ መልስ የለኝም። ለምንድነው እነዚህ የተቀመጡት? ከቢጃማ ውጪ በቃ ይቀመጣል። ለብሼ የማስቀምጠው ወንበር ላይ አለ። ያስቀኛል በጣም። ብቻ ይህን ይመስላል። ይሄንን ሁሉ ሰርቼ ስንት ሰዓት የሆነ ይመስላችኋል? ይሄንን ሁሉ ሰርቼ ስላችሁ ቻይንኛ ምንም ሳልሰራ ሰዓቱ ሄደ ለማለት ፈልጌ ነው። ኦልሞስት 4 ሰዓት ሊሆን ነው። እንግዲህ የተነሳሁትን አይታችኋል። ከ1 ሰዓት ጀምሮ አብራችሁ የነበራችሁ ምንም ሳልሰራ በቃ ቀኑ እየሸመሸመው ነው እላችኋለሁ። ኤኒዌይስ እኔ ለወጣ ስል ፀሐይዋ ልትወጣ ባልሆነና ባልተደሰትኩ ግማሽ ቀኔን አብራችሁኝ ስለነበራችሁ